ሰላም እንዴት ናችሁ? እንኳን ወደ ኬር ኮርነር በደህና መጣችሁ። የእርግዝና ወቅት ለብዙ እናቶች በጣም አስደሳችና እንዲሁም በብዙ ጥያቄዎች የተሞላ ጊዜ ነው። ከነዚህ ጥያቄዎች መካከል እርግዝናው እየገፋ ሲመጣ እንዴት ወልድ ይሆን የሚለው ዋነኛውና ወሳኙ ጥያቄ ነው። ተፈጥሮ መውለድ ወይም ቫጃይናል ዴሊቨሪን ስንመለከት ይህ በጣም የተለመደውና ተመራጭ የሆነው የመውለጃ መንገድ ነው። ምክንያቱም ለእናትም ሆነ ለሕፃኑ የሚያስከትለው አደጋ አነስተኛ እንዲሁም የተለያዩ ጥቅሞችን ስለሚያስገኝ ይህ የተመረጠው የመውለጃ መንገድ ነው። በዓለም ላይ ከሚከሰቱ ውልደቶች ከ70 እስከ 80% በዚህ መንገድ ይከናወናል ተብሎ ይታሰባል። ይህ የወሊድ መንገድ በተፈጥሮ በሚጀምር ወይም በሕክምና በመድኃኒት የሚጀምር ምጥን ተከትሎ የሚከሰት ሂደት ነው። ጤናማ የሆነ ምጥ እናቶች ካሁን በፊት ያልወለዱ እናቶች ላይ ከ12 እስከ 24 ሰዓት ሊፈጅ ይችላል። እናቶች ካሁን በፊት የወለዱ ከሆነ ከ8 እስከ 10 ሰዓትን ሊፈጅ ይችላል። ፈጣን የማገገም ሂደትን ያስገኛል። በአጠቃላይ እናቶች በተፈጥሮ መልኩ ሲወልዱ በ2 እስከ 3 ሳምንት ውስጥ ሊያገግማሉ ተብሎ ይታሰባል። እንዲሁም አጭር የሆነ የጤና ተቋም ቆይታ ይኖራቸዋል። በተጨማሪም እናቶች በፍጥነት ጡት ማጥባት፣ ልጃቸውን ማቀፍ እንዲችሉ ያስችላል ማለት ነው። ተጨማሪ ከምጥ ጋር ተያይዞ ወይም ከወሊድ ጋር ተያይዞ የሚመጡ ተጓዳኝ የጤና ችግሮች እንደ ኢንፌክሽን፣ ከወሊድ በኋላ የሚያጋጥም ከፍተኛ ደም መፍሰስ፣ የደም መርጋት የመሳሰሉ የጤና ችግሮች እናቶች በተፈጥሮ አምጠው ሲወልዱ ከኦፕሬሽን አንጻር አነስተኛ ነው ማለት ነው። ሕፃናት በተፈጥሮ በኩል በምጥ ሲወለዱ የመታፈን እድላቸው አነስተኛ ነው የሚሉ ጥናቶች አሉ።